ሰላም ሰላም ውድ የፉትቦል ቤተሰቦች፣ ዛሬ ደግሞ እጅግ በጣም ድንቅ የዝውውር ዜናዎች ወደ እናንተ የምናደርስ ይሆናል። እናንተም እስከ መጨረሻው ድረስ አብራችሁን ቆዩ። ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ከኛ። ማንቸስተር ዩናይትድ የብሪያን ኤምቤሞን የዝውውር ሁኔታ ለመጨረስ ከጫፍ እየደረሰ እንደሆነ ታማኙ የስፖርት ጋዜጠኛ ዴቪድ ኦርንስተን እየገለጸ ይገኛል። ይህን ተጫዋች ማንቸስተር ዩናይትድ ለማግኘት ብዙ እየለፋ እንደነበር እናስታውሳለን። በዛም ቦታ ላይ ብዙ ተጫዋቾች የተመናመኑበት ማንቸስተር ዩናይትድ ብሪያን ኤምቤሞ የጎል ችግሩን ይቀርፍልኛል እንዲሁም ደግሞ በክንፍ በኩል ያለውን የማጥቃት ሁኔታ ያሳልጥልኛል ብሎ በማሰብ እንዲሁም ደግሞ የካውንተር አታክ የጨዋታ ስልት ላይ እጅግ በጣም ድንቅ እንቅስቃሴዎችን ማድረግ የሚችል አይነት ተጫዋች መሆኑን ተከትሎ ይህን ተጫዋች ለማግኘት ማንቸስተር ዩናይትድ በሚቀጥሉት ቀናት በጣም ትልቅ ተጋድሎን ያደርጋል ተብሎ ይጠበቃል። ቢሆንም ደግሞ አሁን ላይ ባለው ሁኔታ ይሄ ተጫዋች የማንቸስተር ዩናይትድ የመሆን እድሉ በደንብ እየሰፋ እንደሆነ ዴቪድ ኦርንስተን ገልጿል። ለረጅም ጊዜያት በአርሰናል የዝውውር ራዳር ውስጥ የቆየው የኒውካስትሉ ስዊድናዊው አጥቂ አሌክዛንደር አይዛክ የሊቨርፑል ፍላጎት እንደሆነ እየተገለጸ ይገኛል። ይህ ተጫዋች እንግዲህ በጎል አዳኝነቱ እንዲሁም ደግሞ ከአማካዮች ጋር ያለው ሊንክ አፕ ፕሌይ እጅግ በጣም በሊቨርፑል በኩል የተወደደለት አይነት የጨዋታ ሚና ይሆናል። እናም ደግሞ በሚቀጥለው ዓመት የአጥቂ ክፍላቸውን በደንብ እያጠናከሩ የሚገኙት አርነ ስሎት የዚህን ተጫዋች ፊርማ ለማግኘት ብዙ ይሰራሉ ተብሎ ይጠበቃል። ፍሎሪያን ቪርትስን ማስፈረም የቻለው ሊቨርፑል አሌክዛንደር አይዛክን ሲጨምር ምን አይነት አስፈሪ የአጥቂ ክፍል እንደሚኖረው መገመት በጣም ቀላል ነው። እንግዲህ ይህን ተጫዋች ለማግኘት ሊቨርፑል ከ100 ሚሊዮን ፓውንድ በላይ ሊያወጣ የሚችልበት ትልቅ እድል አለ። አርሰናል ከዝውውሩ ራሱን አግሏል። ነገር ግን ሊቨርፑል እስከ መጨረሻው መታገል የተሻለ ነው ብለው ያምናሉ። ምናልባትም በሚቀጥለው ዓመት በቀያዮቹ ቤት አሌክዛንደር አይዛክን ተመልክተን በጣም ብዙ የጎል ናዳዎችን ሲያዘንብል እንመለከተው የምንችልበት ትልቅ እድል እንዳለ ይሰማኛል። እናንተስ ስለዚህ ዝውውር ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። ባሳለፍነው የውድድር ዓመት እጅግ በጣም ራሱን መሸጥ የቻለ በደንብ ራሱን ማሳየት የቻለ የአካዳሚ ፍሬ ውጤት የሆነው የአርሰናሉ ማይልስ ሉዊስ ስኬሊ በሚቀጥሉት ዓመታት ከአርሰናል ጋር እንደሚቆይ ግልጽ ሆኗል። ይህ ተጫዋች እንግዲህ ከአርሰናል ጋር የኮንትራት ስምምነትን ለማግኘት እየተነጋገረ እንደነበር እናስታውሳለን። በመሃልም የስፔኑ ኃያል ክለብ ሪያል ማድሪድ ይህን ተጫዋች በነፃ ለማስኮብለል ብዙ ስራዎችን ሲሰራ እንደነበር እናስታውሳለን። ነገር ግን አርቴታ ይህን ተጫዋች ለማስፈረም ትልቅ ስራውን ሰርቷል በሚለው የዚህ መረጃ የአርሰናሉ ግራ መስመር ተመላላሽ ማይልስ ሉዊስ ስኬሊ በሚቀጥሉት ረጅም ዓመታት አርሰናል ቤት ውስጥ እንደሚቆይ እየተነገረ ይገኛል። የተጫዋቹ ተደራዳሪ ሆና የቀረበችው የተጫዋቹ ወላጅ እናት ስትሆን ከአርሰናል ጋር ጥሩ ንግግር አድርጋ ከአርቴታም ጋር ስለ ተጫዋቹ የወደፊት ቆይታ ተነጋግራ ለልጇ እድገትም የተሻለ ቦታ አርሰናል እንደሆነ ስላመነች እንግዲህ ከአርሰናል ጋር ማይልስ ሉዊስ ስኬሊ በሚቀጥሉት ረጅም ዓመታት አዲስ ኮንትራት ሊፈራረም እንደተስማማ ተገልጿል። እንግዲህ ተጫዋች ባሳለፍነው የውድድር ዓመት ምን አይነት ብቃት እንዳለው ሁላችንም የተመለከትነው ነው። ሪያል ማድሪድ እዚህ ተጫዋች ላይ ፍላጎት የነበረው ቢሆንም አርሰናል ግን ይህን ተጫዋች ማቆየት መርጧል። ስለዚህም ሪያል ማድሪድ ከማይልስ ሉዊስ ስኬሊ የዝውውር ሁኔታ ላይ ሙሉ ለሙሉ የወጣ ይሆናል ማለት ነው። ማይልስ ሉዊስ ስኬሊ በሚቀጥሉት ዓመታት በጣም ትልቅ ተሰጥኦ እንዳለው እንዲሁም ደግሞ ለብዙ ትልልቅ ክለቦች አይን ማረፊያ ሊሆን እንደሚችል እየተገለጸ ይገኛል። ወደ ቀጣዩ መረጃችን እንለፍ። የማንቸስተር ሲቲው አለቃ ጆሴፍ ፔፕ ጋርዲዮላ በሚቀጥለው ዓመት ጃክ ግሪሊሽ የቡድናቸው አባል ላይሆን እንደሚችል ፍንጭ ሰጥተዋል። ተጫዋቹ ባለፉት 2 ዓመታት ብዙ የመጫወቻ ደቂቃዎችን እንዳላገኘ እንዲሁም ደግሞ በሚቀጥሉት ዓመታት ግን የተሻለ የጨዋታ እንቅስቃሴ ማድረግ የሚችልበት ክለብ ሊኖረው እንደሚገባ አጽንኦት ሰጥተው ተናግሯል። ተጫዋቹም እንግዲህ በሚቀጥሉት ዓመታት ማረፊያው ሊሆን የሚችለውን ክለብ ለመምረጥ ወደ መሰናዳቱ እየሄደ እንደሆነ እየተገለጸ ይገኛል። ጃክ ግሪሊሽ ለየትኛው ክለብ ቢፈርም የትኛውን ጥሩ እንቅስቃሴ ማግኘት ይችላል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡ። ፍሎሪያን ቪርትስ የሕክምና ምርመራውን ለማድረግ ሜዲካሉን ለማከናወን ሊቨርፑል ደርሷል። ይህም ተጫዋች እንግዲህ በክለቡ ሪከርድ ሳይኒንግ ነው የሚሆነው ማለት ነው። ተጫዋቹ ለሊቨርፑል በውድ ዋጋ ያስፈረሙት የመጀመሪያው ተጫዋች ይሆናል ማለት ነው። ይህን ተጫዋች ለማግኘትም ሊቨርፑል ብዙ እንደጣረ እናስታውሳለን። በሚቀጥሉት ዓመታትም የሊቨርፑልን ቀዩን ማሊያ ለብሶ የእንግሊዝ ክለቦች ላይ ትልቅ ፈተና ይሆናል ተብሎ የተጠበቀው ፍሎሪያን ቪርትስ ዛሬ የሕክምና ምርመራውን ለሊቨርፑል ያደርግና የመጨረሻውን ፊርማ ያኖራል ማለት ነው። ለዛሬ የያዝናቸው ስፖርታዊ የዝውውር መረጃዎች እነዚህን ይመስሉ ነበር። በሚቀጥሉት ቀናት እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቆዩ እንጋብዛለን። እኔ ቸርነት አየለ ከእናንተ ጋር ቆየው። መልካም ጊዜ